በሰዓታት ውስጥ ዓለማችን ያናወጡ 3 ታላላቅ ክስተቶች ተከስተዋል። በሚሊዮኖች የሚቆጠር ዶላር በጀት የተመደበበትና የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ኢላማ ያደረገው የቴህራን ይፋዊ የኃይል ማስጠንቀቂያ ምንድነው? በሰዓቱ ይደመጣል። በሌላ በኩል በሆርሙዝ ወሽመጥ የተለኮሰውና ወደ ከረረ ምዕራፍ የተሸጋገረው የአሜሪካና የባሕረ ሰላጤው ሀገራት አዲሱ ዲፕሎማሲ ፍጥጫ በዝርዝሩ ወደ እናንተ ይደርሳል። በማስከተል በድንገት በተነሳ የተፈጥሮ ቁጣ የሟቾች ቁጥር መጨመሩም ተገልጿል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ጤና በያላችሁበት ይሁን። እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ በአክብሮት አብራችሁኝ እንድትቆዩ እየጋበዝኩኝ ቪዲዮን ላይክ፣ የዩቲዩብ ቻናሌ ሰብስክራይብ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም በቴህራን የተሰማው ከባድ ይፋዊ ማስጠንቀቂያ። ወደ መጀመሪያው መረጃችን ስናልፍ ክቡራን አድማጮች፣ በኢራንና በአሜሪካ መካከል ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የኢራን የባህል አብዮት ጠቅላይ ምክር ቤት አባል የሆኑት ሐሰን ራሂምፑር አዝጋዲ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ እርምጃ እንዲወሰድ በይፋ ጥሪ ማቅረባቸው ተሰምቷል። አዝጋዲ አርብ ምሽት በተደረገ የመንግስት ደጋፊዎች ሰልፍ ላይ ባደረጉት ንግግር ትራምፕ የቀድሞውን የኢራን ከፍተኛ ወታደራዊ መሪ ቃሴም ሶሊማንን በኩራት ሕይወታቸው እንዳለፈ በተናገሩ ቁጥር ኢራን በምላሹ እርምጃ እንደምትወስድ በይፋ ማወጅ አለባት ብሏል። ይህ ለማስፈጸም በብዙ ሚሊዮን ዶላር የሚቆጠር በጀት መመደብና በአሜሪካ ምድር የሚገኙ የቴህራን ደጋፊዎችን ማዘጋጀት እንደሚያስፈልግ አሳስበዋል። አሁን በሁለቱ ሀገራት መካከል ያለው ፍጥጫ ከቃላት አልፎ ወደ ተግባር የማምራት ምልክቶችን እያሳየ ይገኛል። ባለስልጣኑ አክሎም በቀጠናው ባሉ የነዳጅ መሰረተ ልማቶች ላይ ጥቃት እንዲፈጸም የጠቆሙም ሲሆን ይህ በኢራን የነዳጅ ዘርፍ ላይ ሊያስከትል የሚችለው ጫና ከ1 ወይም ከ2 ዓመት በላይ እንደማይፈጅና ሀገሪቱ በፍጥነት ልታገግም እንደምትችል ተከራክረዋል። ኢራን ይህንን ጠንካራ አቋም የምታንጸባርቀው በውስጥ ጉዳዩዋ ላይ ብቻም አይደለም፣ ከጎረቤቶቿ ጋር ባላት ዲፕሎማሲያዊ ግንኙነትም ጭምር እንጂ። ታዲያ ከሰዓታት በፊት ከባሕረ ሰላጤው ሀገራትና ከአሜሪካ የወጣው መግለጫ ተከትሎ ቴህራን ምን አይነት ጠንካራ ምላሽ ሰጠች? ቀጣዩ መረጃችን በዚህ ጉዳይ ነው። አብራችሁን ቆዩ። የባሕረ ሰላጤው ዲፕሎማሲያዊ ፍጥጫ። ኢራን የባሕረ ሰላጤው ትብብር ምክር ቤት አባል ሀገራትና አሜሪካ በጋራ ያወጡትን መግለጫ ጣልቃ ገብነት፣ ኃላፊነት የጎደለውና ጠብጫሪ ስትል በጠንካራ ቃላት አውግዛለች። በባህሬን ከተካሄደው ስብሰባ በኋላ የወጣውን ይህንን መግለጫ የተቃወመው የኢራን የውጭ ጉዳይ ሚኒስትር የአሜሪካ ጦር በባሕረ ሰላጤው አካባቢ መገኘቱ ለአካባቢው አለመረጋጋት ክፍፍል ዋነኛ ምክንያት ነው ብለዋል። አሜሪካና እስራኤል ለፈጸሙት ጥቃት በቀጠናው ያሉትን የአሜሪካ ወታደራዊ ካምፖች መጠቀማቸው ዋሽንግተን ለአካባቢው ደህንነት ደንታ እንደሌላት ማሳያ ነው ሲልም ከሷል። በሐሙሱ ስብሰባ ላይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተገኙም ሲሆን ባህሬን፣ ሳውዲ አረቢያ፣ ኳታር፣ ኦማን፣ ኤምሬትና ኩዌት በጋራ በሰጡት መግለጫ ከአሜሪካ ጋር ያለውን ስምምነት ደግፈዋል። ይሁን እንጂ የሆርሙዝ ወሽመጥን የማስተዳደሩ ጉዳይ በኢራንና በኦማን መካከል በሚኖር ትብብር እንዲሁም ከአሜሪካ ጋር በተደረሰው የመግቢያ ሰነድ ብቻ የሚፈጸም መሆኑን ቴህራን በድጋሜ አስምራበታለች። ከሰብአዊ ፖለቲካ ፍጥጫ ወደ ተፈጥሮ አስደንጋጭ ክስተት ስንሻገር በሌላኛው የዓለማችን ክፍል በደረሰ አስከፊ አደጋ የብዙዎች ሕይወት ማለፉ ተሰምቷል። ቀጣዩ መረጃችን በዚህ ጉዳይ ነው። በቬንዙዌላ የደረሰው አስከፊ የተፈጥሮ አደጋ። በሰሜናዊ ቬንዙዌላ በደረሰው ተከታታይና እጅግ ኃይለኛ የመሬት መንቀጥቀጥ አደጋ የሟቾች ቁጥር ወደ 589 ከፍ ማለቱ ተረጋግጧል። የሀገሪቱ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ አርብ ዕለት እንዳስታወቁት በ39 ሰከንድ ልዩነት ውስጥ የተከሰቱት የ7.2 እና የ7.5 ማግኒቱድ ከባድ ርዕደ መሬቶች እስካሁን 2900 ሰዎችን ለአካል ጉዳት ዳርገዋል። የዩናይትድ ስቴትስ የጂኦሎጂካል ሰርቬ እንደዘገበውም ከሆነ ሁለቱ የመሬት መንቀጥቀጦች በያራኩይ ግዛት ዮማሬና ሳን ፊሊፔ ከተሞች አቅራቢያም የተከሰቱ ሲሆን ላጓይራ የተባለችው ግዛት ደግሞ እጅግ የከፋ ጉዳት አስተናግዳለች። ባለሥልጣናቱ በፍርስራሽ ውስጥ ያሉትን ነፍሳት ለማዳን ያለ ረፍት እየሰሩ ቢሆንም የወንዝ መሙላትና የተፈጥሮ ቁጣ አይታወቅም እንዲሉ የሟቾች ቁጥር ከዚህም በላይ ሊጨምር ይችላል የሚል ስጋት እንዳለም መረጃው ጠቁሟል።
ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። በተለይ በኢራንና በአሜሪካ መካከል የተለኮሰው ይህ አዲስ ይፋዊ ፍጥጫና ዛቻ ለዓለማችን ሰላም ምን አይነት ስጋት ይዞ ይመጣ ይመስላችኋል? የእናንተን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። መረጃውን ከወደዳችሁት አሁኑ ላይክ ማድረጋችሁን አትርሱ። እንዲሁም በየቀኑ በሰዓታት ልዩነት የሚወጡ ፈጣን እውነተኛና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሚሰሙ በአዳዲስና ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።